ማንንም አትታመን። በማንኛውም ራሱን ለመሆን በሚጥርና የራሱን ነገር ለመገንባት በሚሞክር ሰው ሕይወት ውስጥ የማይቀየረው የብቸኝነት ምዕራፍ ነው። ራሳችሁን ስትፈልጉ ብቻችሁን ትሆናላችሁ። ከማስመሰል ይልቅ ራሳችሁን ስትሆኑ ብቻችሁን ትቀራላችሁ። ለራሳችሁ ለታሟልን ስትፈልጉ በብዙዎች ትገፋላችሁ ብሎም ጠላላችሁ። የራስን ሕይወት በልቡ ሙሉነት መኖር ሌላውን ሰው መግፋት አይደለም። ለራስ ቅድሚያ መስጠት ማንንም መጉዳት አይደለም። ራስን መምረጥ መብትም ግዴታም ነው። የምርም ሰው መሆን የሚፈልግ ራሱን ማብቃትና ደረጃውን ከፍ ማድረግ የሚፈልግ ሰው ከብዙ ነገር መካከል ራሱን መምረጥ ግዴታው ነው። ሰውን አብዝቶ የሚጠብቅ ከራሱ በላይ ለሰው የሚጨነቅ በሰዎች ቁጥጥር ስር የወደቀ ሰው ግን ራሱን መምረጥን እንደ መጥፎ ነገር ሊመለከተው ይችላል። ወዳጄ ብቻህን ብትቀርም ብትገፋም ስምህ ቢጠፋም ቦታ ባይሰጥህም ራስን ብቻ ምረጥ። ለሰዎች ታመን፣ ለራስህ ኑር፣ ራስን ከልብ ውደደው። አንተ ያልመረጥከውን ማንነት ማንም አይመርጥልህም። አንተ ያልወደድከውን ስብዕና ማንም አይወድልህም። አንተ ያላከበርከውን ሰውነት ማንም አያከብርልህም። ያለህን ነገር በሙሉ በእግዚአብሔር ተመርጦልህ እንጂ አንተ መርጠው አይደለም። የተሰጠ በሙሉ ያንተ በመሆን እንድታተርፍ ስለታወቀ እንጂ ቢጎዳህ በፈጣሪም ዘንድ አይሰጥህም። ብቸኝነት ዋናው የስኬት ቁልፍ ነው። ብቸኝነት ነጻነት አለው። ከብዙዎች እስራት ነጻ የሚያወጣ ነጻነት ብቸኝነት ነው። ገደብህን አልፈ እንድትሄድ የሚያግዝ ነጻነት፣ ህልምህን እንድትኖር፣ ደስታን እንድታጣጥም፣ ለራስ ጊዜ እንዲኖር የሚያደርግ ነጻነት ያለው በብቸኝነት ውስጥ ነው። አዎ ብቸኝነት መገፋት፣ መጠላትና መወገዝ ብቻ እንደሆነ አታስብ። ብቸኝነት ድንቅ ገጸ በረከት። ብቸኝነት የእድገት ፈርቀዳጅ ነው። ብቸኝነት የታላቅነት መሰረት ነው። ራሷን ትታደግ ዘንድ ፍቃዷን የተሰጣት ነፍስ ብቻዋን ትቀራለች። ከራሱ በላይ ለሰዎች መትረፍ የሚችል አቅም ያለው ሰው ራሱን የሚያበቃበት ንጹሕ የብቸኝነት ጊዜ ይሰጠዋል። ብቸኛ ደስተኛ ከሆንክ በምንም አይነት ሁኔታ ውስጥ ደስታን ልታጣ አትችልም። ብቸኝነትን እንደ ነጻነት ከተጠቀምከው አንዴም ልትጎዳበት አትችልም። በብቸኝነትህ አትርፍበት። ራስህ ላይ ስራበት። ራስህን አብጣበት። ለብዙዎችም ድረስ። ግሩም ድንቅ የሆነ ማንነትን መገንባት ትችላለህ። ብቸኝነት ድንቅ አቅም ያለው ኃይል ነው። ብቸኝነትህን ትተህ ማንን ታምናለህ? ማንንም አትመን። የሕይወትን አቀበት ቁልቁለት ስትወጣና ስትወርድ፣ የራስን የቤት ሥራ ለመስራት ስትሯሯጥ፣ ራስን በመሆን ጎልተ ለመታየት ስትጥር፣ የመረጥከውን ሕልምና የወደድከውን ዓላማ ለማሳካት ስትፈጥር፣ የቃላት ጋጋታ፣ የመሰናከሎች ብዛት፣ የእንቅፋቶች ጥርቅም በመንገድ ሁሉ ይጠብቃል። እምነትህንም ይፈታተነዋል። በውስጥህም በጥርጣሬ ይመርዘዋል። በራስ መተማመንህን ይሸረሽረዋል። ካንተ ምርጫ በላይ በተባልከው ነገር ትሰበራለህ። በተደረገብህ ድርጊት ከመንገድ ትቀራለህ። እንቅፋት ሁሌም ከፊት ይኖራል። መሰናከል ሁሌም በጉዞ ይገጥመዋል። አለመቻልህን የሚነግርህ፣ ተስፋን የሚያጨልምብህ፣ በቃላት ብቻ የሚሰባብርህ ሰው በጭራሽ አታጣም። ወዳጄ እስኪ ንገረኝ፣ ማንን ታምናለህ? ሕልምህን ወይስ ፍላጎታቸውን? ጥረትህን ወይስ ቃላታቸውን? ጥንካሬን ወይስ መሰናከላቸውን? ብርታትህን ወይስ ስንፍናቸውን? እስከ ዛሬ በመጣህባቸው የሕይወት መንገዶች ማንን እያመንክ እንደነበረ ደጋግመህ አስብ። ራስን ወይስ ውጫውን ንፋስ? የውጭውን ጫጫታ የሚባለውን የሚነገረውን ወይም እምቅ ችሎታ? አትችልም ሲልህ አመንካቸው? አትደርስም ተወው ይቅርብ ሲሉ ታውክላቸው? አታደርገውም እርሱም በአንተ አይቻልም ሲሉ ሳታደርገው ቀረህ? ለምን? ስለማትችል? ዕውቀት ስለጎደለ? ጉልበት አንሶ? ለራስህ መሆን አቅቶ? ከአቅም በላይ ስለሆነ? አይደለም፣ በፍጹም አይደለም። ምክንያቱም ስላመንካቸው ብቻ ነው። ምክንያቱም የእነርሱ ቃላት ስለበለጠብህ፣ ያንተን አለመቻል ሲነግሩ ስላመንክ። አትረባም፣ አየህ፣ ደካማ ነህ ሲሉ ሳታቅማማ ስለተቀበልካቸው። ላንተ የሚገባ ይህ ነው ሲሉ አርፈ ተቀመጥክ። እነርሱ ባበጁልህ ጎሬ ውስጥ ራስህ ላይ ቆለፍክ። ለማይረቡ ቃላቶች ፈጥነህ እጅ ሰጠህ። አሁንስ ማንን ነው የምታምነው? እስኪ ንገረኝ።
እነርሱ ያሉትን ይበሉ፣ አንተም ያሰብከውን አድርግ። እነርሱ ጥግ ቆሙ ሲያጣጥሉ፣ አንተ መሃል ገብተህ ጠንክረህ ሥራ። እነርሱ ማጥመጃ መረብ ሲሰሩልህ፣ አንተ መረቡን ሁንባቸው። እነርሱ በርህን ለመዝጋት ሲታገሉ፣ አንተ በመስኮት አምልጣቸው። አማራጭ በመፍጠር ፋንታ ንሳቸው። ቀድመ ተገኝ፣ ሕልምህን እመን፣ ፍላጎትህን ተግብር፣ ጥንካሬንም አሳይ፣ ታግለህ አሸንፍ። የሕይወትን አቀበትና ቁልቁለት ስትወጣ ስትወርድ ራስን ብቻ አድምጥ። ራስን ብቻ። ፍላጎትህን ተግብር፣ ጥንካሬን አሳይ፣ ታግለህ አሸንፍ። በራስህ ተማመን፣ ማንንም አትመን። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል። በቀጣይ በሌላ ትምህርት እስክንገናኝ ድረስ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናሉን ደግፉ። ይህ ኢንስፓየር ጄኔሬሽን ነው።